ፋኖ መከላከያ ከደብረ ታቦር ከወጣ በኋላ በደብረ ታቦር ላይ ከፍተኛ የሆነ ውድመትን ያስከተለ ወረራ አካሂዷል። ይህ ወረራ የተደረገው አንድም ደብረ ታቦርን የሚከላከል የመንግስት ኃይል በሌለበት ነው። እንግዲህ ደብረ ታቦርን ተቆጣጠርኩ ካለ በኋላ በቀጥታ ቪዲዮ ስርጭት የተለያዩ የመንግስት ተቋማትን ለህዝብ ተብሎ የተቋቋሙ እንደ ጤና ጣቢያና ትምህርት ቤቶችን ያቃጠለበትና ንብረቶችን የዘረፈበት ከዛ ውጪ የግለሰብ ንብረትን በየቤቱ እየዞረ ከወርቅ ጭምር እየዘረፈ ከተማዋን ካወደመ በኋላ ህዝቡ ተረባርቦ ይሄንን ኃይል የተወሰነውን መጥቶ ሌላውን አባሮ ከከተማዋ አስወጥቷል። ይሄ እንግዲህ ለአማራ ህዝብ እታገላለሁ የሚል ኃይል በዚህ ልክ ህዝብ እያየው በጠራራ ፀሐይ እንዲህ አይነት በህዝብ ላይ ክህደት መፈጸሙ በእርግጥም ይሄ ቡድን ለአማራ ህዝብ ያልቆመ መሆኑን የሚያሳይ ነው። ይሄንን ነው መረዳት የሚቻለው። ይሄ ኃይል የዘራፊና የቀጣፊ ቡድን በተለይም ደግሞ የግብጽና የኤርትራ ሲቀጥልም የወያኔ ተቀጽላ የነሱ ተላላኪ ባንዳ ቡድን ነው። ደብረ ታቦር የወደመችው በማንም አይደለም፣ በፋኖ ነው። ደብረ ታቦር የወደመችው የወያኔን ተልእኮ በያዘ ቡድን ነው። የመንግስት አገልግሎት መስጫ የህዝብ መገልገያ ቦታዎች፣ ትምህርት ቤቶች፣ ሆስፒታሎች፣ ቀበሌ አስተዳደሮች የሚወድሙት የሚቃጠሉት የማንም ንብረት አይደለም። ያ ንብረት የአማራ ህዝብ ንብረት ነው። በምንም መልኩ ቢሆን ፓርቲዎች ዛሬ ያዙ ነገ ለቀው ይሄዳሉ። ቋሚ ንብረት ግን የህዝብ ንብረት ነው። ሆስፒታልን የሚዘርፍ ትምህርት ቤትን የሚያቃጥል ቡድን፣ አምቡላንስ የሚያቃጥል ቡድን እንዴት ነው ለአማራ ህዝብ ቆረቆራለሁ የሚለው? የግለሰብን ወርቅ ድረስ ወርዶ ወርቅ ካንገትና ከጆሮ መንጭቆ የሚወስድ ኃይል እንዴት ነው ለአማራ ህዝብ ታገላለሁ የሚለው? በምን ሎጂክ በምን? ለዚህ ነው ይሄ ቡድን የአማራን ህዝብ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጥቅምን የሚቃረን በአስተሳሰብም በትርክትም ገና የማይመጥን በተለይም የ21ኛውን ክፍለ ዘመን የወጣቶችን አስተሳሰብ የማይመጥን ኃይል ቡድን መሆኑን ከዚህ በላይ ምንም ማስረጃ የለም። ስለዚህ ነው እኛ ከመጀመሪያው ጀምሮ ይሄ ትግል ተገቢና ትክክለኛ ባልሆነ ትርክት ላይ የተመሰረተና ተግባሩም ጸረ አማራ መሆኑን ስንተች የነበረው ማለት ነው። ያንን ነው ያረጋገጠልን የደብረ ታቦር ውድመት። ደብረ ታቦር በጽንፈኛ ትግሬ፣ በጽንፈኛ ኦሮሞ፣ በጽንፈኛ ጉሙዝ እንዲወድሞ ቢሆን ኖሮ ብዙ ባልደነቀን። ምክንያቱም ጽንፈኞች የማህበረሰብን ንብረት ማውደም የሚታወቅ ነው። በተለይም የኛ ጠላት ነው ብለው የሚያስቡት። ይሄ ግን ትምህርት ቤት፣ የመንግስት ትምህርት ቤት፣ የህፃናት የአማራው ወጣት ታዳጊ ዕውቀትን የሚሸምትበት ነፃ ሲሆን ትምህርት ቤቶችና ሆስፒታሎች በተለይም የመንግስት ተቋማት ያለ ገደብና ያለ አድሎ ለአማራው ህዝብ አገልግሎት እንዲሰጡ ነው መታገል የነበረባቸው እነኚህ ኃይሎች። በተቃራኒው ግን እነኚህን ተቋማት ማፍረስ ነው የተያያዙ። ስለዚህ ከሽፍታ ምንም አይለዩም። እነኚህ ሽፍታ በፖለቲካ ፖለቲካ ሰራለሁ ብሎ አይደለም የሚታገለው።
የዕለት ተዕለት ጉሮሮን ለመድፈን የሚሰርቀው የሚዘርፈው በቃ ምንም ግብ የለውም። እነኚህ ግን ለአማራ ህዝብ ለትልቁ የአማራ ህዝብ እንታገላለን እያሉ የአማራን ህዝብ ጥቅም በዚህ መልኩ በሚያሳፍር መንገድ መጀመሪያ ላይቭ እያስተላለፉ በቲክቶክ በዩቲዩብ ላይቭ እያስተላለፉ ነበር፣ እያቃጠሉ የህብረተሰቡን ቤት እየዘረፉ ጠላቴ ነው ያሉትን ግለሰብ ቤት እየበረበሩ እያቃጠሉ እየዘረፉ የነበረው። በኋላ ላይ ህዝቡ ሲቆጣቸውና ሲነሳባቸው መንግስት ነው በድሮን የደበደበው አሉ። ማን ነው እሱ ላይቭ ሲያስተላልፍ የነበረው? ማን ነው? ሁሌ መካድ በቃ አይሰለቻችሁም? ሁሌ ወደ እንደ ካሮት ወደ ታች መቀጨጭ። ምን አይነት የፖለቲካ አስተሳሰብ ይዛችሁ ጫካ እንደገባችሁ እግዚአብሔር ይወቀው። እንዴት ሰው ራሱን በራሱ ያጠፋል? ራሱን በራሱ እንዴት ይበላል? እናንተ ፖለቲካሊ እኮ ራሳችሁን በራሳችሁ እየበላችሁ። እመኑኝ፣ ብልጽግና ምንም ባያደርጋችሁ ራሱ ህዝቡ አንቅሮ ታፍቷችኋል። ከዚህ በኋላ የደብረ ታቦርን ህዝብ እናታልለዋለን ብላችሁ እንዳታስቡ። ደብረ ታቦሩ ብቻ አይደለም፣ በአቅራቢያው ያለ በስማ በለው እየተቀባበለ መረጃ እየተቀባበለ እያንዳንዱ ህብረተሰብ መሮታል። ማንነታችሁን ተረድቷል። እናንተ የምትሰሩት ለግብጽ እንደሆነ የግብጽ ተላላኪዎች እንደሆናችሁ በግልጽ ተቀምጧል። ሻቢያ የሚሰራው ለግብጽ ነው። ሻቢያ እናንተ የምትሰሩት ለሻቢያ ነው። በቃ ታውቋል። አሁን መዳረሻችሁ አላማችሁ ምን እንደሆነ። ግብጽ ደግሞ ብልጽግና ሆነ እናንተ መጣችሁ ማንም ሆነ ማን ፍላጎቷ ኢትዮጵያን ማተራመስ እንጂ እናንተ በአማራ ስም ስለታገላችሁ ለእናንተ የሚራራ አንጀት የላትም። እሱ ተልእኮ ነው። በቃ ተልካቸዋል። የአማራ ህዝብ ጥያቄዎች የነበሩትን የፖለቲካና የኢኮኖሚ ጥያቄዎች በአጠቃላይ እርግፍ አድርጋችሁ ትታችሁ አሁን የሻቢያን ተልእኮ ተቀብላችሁ እያስፈጸማችሁ። ይሄ ነው የታየው። ይሄ ደግሞ እመኑኝ አመት ሳትቆዩ በ4 ቀን 4 ኪሎ እንገባለን ያላችሁት 444 አመት እንኳን 4 ኪሎ አትገቡም። በዚህ አስተሳሰብ፣ በዚህ ተግባራችሁ፣ በዚህ የፖለቲካ መረዳታችሁ መጀመሪያ የሚመታችሁ የአማራ ህዝብ ነው። የአማራ ገበሬ ነው የሚመታችሁ። የመጀመሪያው ዱላ የሚያርፍባችሁ በአማራ ገበሬ ነው፣ በአማራ ማህበረሰብ ነው የመጀመሪያው ዱላ። ብልጽግና መጨረሻ ላይ የሚመታ ዱላ ነው የሚሆነው። መከላከያ መጨረሻ ላይ ነው የሚመታችሁ። መጀመሪያ እየመታችሁ የሚቀጥለው እመኑኝ ትጠፋላችሁ። ለህዝቡ ያሳያችሁት ይሄንን ነው። ማንነታችሁን ነው በትክክል ያሳያችሁት። የምትንቀሳቀሱት የምትሰሩት ለማን እንደሆነ። ዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ። በጥቅሉ እናንተ ከዚህ በኋላ ያለቀላችሁ ኃይሎች ናችሁ። ሞታችኋል። የሞተ ኃይል ነው። ይሄ ኃይል አያድግም ከዚህ በኋላ እመኑኝ። ተበታትናችሁ ብዙ የዋሃዎች ከናንተ ጋር ጫካ የገቡ አላስፈላጊ ዋጋ ከፍለው ህይወታቸውን ጊዜያቸውን አቃጥለው መጨረሻ ላይ ግን መበታተንና መፈረካከስ ነው የእናንተ መጨረሻ። በፍጹም እናንተ ከዚህ በኋላ ቀና ብላችሁ የምትሄዱበት መንገድ አይኖርም። ረክሳችኋል፣ ወድቃችኋል፣ ፖለቲካሊ ከሽፋችኋል። የከሸፈ ጥይት ደግሞ ዋጋ የለውም። በቃ ድንጋይ ነው። ከሽፋችኋል። ትግላችሁ የአማራን ህዝብ ነፃ ማውጣት አይደለም። የአማራን ጥቅምና ፍላጎት ማስከበር አይደለም። እናንተ መዝረፍና ንብረት ሀብት ማፍራት ነው አላማችሁ። ይሄ ነው። ንጹሃን የእናንተን ቁስቆሳ
እውነት መስሏቸው ተቀላቅለው ህይወታቸውን አጥተዋል፣ ንብረታቸውን አጥተዋል፣ ኑሯቸውን አጥተዋል። ብዙዎቹ ከኑሯቸው ተፈናቅለዋል፣ ሞተዋል። ብዙ አማራ ህዝብ የእናንተን ዓላማ ያላወቀ ተሳስቶ ብዙ ነገሮችን አጥቷል። ከዚህ በኋላ ግን ማብቂያው ይመስለኛል። በቃ የማብቂያው መጀመሪያ ነው። የደብረ ታቦሩ ኢንሲደንት የማብቂያው የመጀመሪያው ነው። ከዚህ በኋላ የሞተ ጉዳይ ሆኗል ማለት ነው። ስለዚህ ከዚህ በኋላ የፌደራል መንግስትን የምትከሱበት ለአማራ ህዝብ ነው የምንታገለው የምትሉበት ምንም ግራውንድ የላችሁ፣ ምንም መሰረት የላችሁ። አይታችሁታል፣ አይቷል። የአማራ ህዝብ በተግባር አሳይቷችሁታል። እስከ መጨረሻው እንታገላችኋለን። እናንተ ጸረ አማራ እንጂ የአማራ ህዝብን ጥቅም ለማስከበር ጫካ የገባችሁ ኃይሎች አለመሆናችሁን በተግባር አሳይታችኋል። ይሄንን ይዘን እንታገላችኋለን እስከ መጨረሻው። የአማራ ህዝብ ያገኛቸውን ጥቅሞች እያፈረሳችሁ ስለ የትኛው ጥቅም ነው ልታስከብሩ ጫካ የገባችሁት? መጀመሪያ የአማራ ህዝብ ያገኛቸውን ጥያቄዎች ማጽናት ነው። በእነሱ ላይ ነው የአማራ ህዝብ ጥያቄዎች እንዲመለሱ መጠየቅ የሚኖርባችሁ እንጂ የአማራን ህዝብ ያገኛቸውን ጥቅሞች፣ ማብራት አገልግሎት፣ የጤና ጣቢያ አገልግሎት፣ የመንገድ አገልግሎት፣ የማብራት አገልግሎት፣ ትምህርት ቤቶች፣ የማህበረሰብ አገልግሎቶች፣ ፖለቲካ ላይ ያገኘውን ጥቅም ማጽናት ነው እንጂ እሱን እየዘረፋችሁ እያፈረሳችሁ እየሰበራችሁ ሌላ የምታመጡት ምንም ተስፋ የለም። ስለዚህ እንታገላችኋለን። የአማራን ህዝብ ነፃ ማውጣት ያለብን እኛ ነን፣ እናንተ አይደላችሁ። በቃ በተግባር አይተናል። ነፃ የምናወጣው ደግሞ እናንተን በማውደም ነው፣ በማጥፋት ነው።